ምን አይነት ስሜት ነው የሚሰማቸው? እኔ ቀጥታ እናቴ ነው የሚያስበው። ምክንያቱም እናቴ ከተለያዩ ብዙ አመታት ቆጥሬያለሁ። በነፍሴ አለች እናቴ አልሐምዱሊላህ። ግን ማለት ነው እንደዚህ አይነት ስቃይ ባየሁት ቁጥር እናቴ አስታውሳለሁ። ምክንያቱም በእናቴ እኔ አልወዳደርም። ለእናቴ ብዬ ነፍሴን አውጣለሁ። የእናቴን ጭንቅ ማየት አልችልም፣ አልፈልግም። እና የሌላ እናት እንደዚህ ስታልቅስ እንደዚህ ስትሰደድ ደግሞ በጣም ነው የሚከፋት። ወላሂ እናቴ ተሳሳተ። ምክንያቱም ለእናቴ ጥሩ ነገር እንጂ ሀዘን ምናምን አልመኝም። ስለዚህ የሌላ እናትም እናቴ ነው የምትመስልልኝ። የሌላ አባቴ ነው የሚመስለኝ። እንዴ እባካችሁ ሰላም ስጡን። እኔ ባለ ፖለቲካ ነኝ፣ እኔ ባለ ሀገር ነኝ የምትሉ ወይስ እኔ ባለ ስልጣን ነኝ የምትሉ በቃ ሰላም ስጡን። እኛ ምንም አንፈልግም። ፖለቲካችሁ ውስጥም የለንም። እባካችሁ ሰላም ስጡ። እናቴ እኔ ነሽ። ሰላም ውዶችዬ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። የእውነት በጣም ስለተሰማኝ ነው። እንደዚህ ያለ ነገር ማውራትም አልፈልግም፣ ግን አንዳንዴ ሰው አይደለን ይሰማናል። የሆነ ነገሮች ስናይ፣ ሰው ሲከፋ ስናይ ይከፋናል። የሰው ልብ ካለን፣ የሰው አእምሮ ካለን፣ ፈጣሪን የምንፈራ ከሆነ ማለት ነውና ማንም ሰው ዘር መርጦ የተወለደ ማንም የለም። ማንም ሰው እክሌ ይሻለኛል የእክሌ ዘር ቢሆን ይሻለኛል ብሎ የተወለደ ማንም የለም እና ሁላችንም እግዚአብሔር ከኦሮሞም ይሁን ከአማራም ይሁን ከትግራይም ይሁን ከየትኛውም ይሁን እግዚአብሔር ነው የፈጠረን። እኔ ማምነው እንደዛ ነው። ማንም ይሁን ማንም የፈጠረን ማን ነው? አንድ አምላክ ነው። ለኛ ብሎ የሞተው ማን ነው? ክርስቶስ ነው። ለሁላችንም ዘራችን ሳይመርጥ ማንነታችን ሳይመርጥ እና ዛሬ እኛ የእውነቴን ነው የምላችሁ ዘርን እየመረጠን ብርን እየመረጠን እንደዚህ እየተገዳደን እየኖረን ነው። የእውነት እኔ በጣም ነው የሚሰማኝ። እኔ የአማራም እናቴ ናት፣ የኦሮሞ እናቴ ናት፣ የትግራይም እንደዛው የማንኛውም እናት ለእኔ እናቴ ናት። እናቴን በጣም ነው የምወዳት፣ እንድታዝንም አልፈልግም የእውነት። ስለዚህ የማንንም እናት ስታዝን እንደዚህ ስታለቅስ ሳይ ውስጤ በጣም ይሰማኛል። የእውነቴን ነው የምላችሁ። እኔ ከማንም ብሔር ጋር የእውነት እና ወንድሞቼ የእውነት በጣም ስለተሰማኝ ነው ዛሬ በፊተኛ የምናውቀው ሰው ቀኑ ሲደርስ ፈጣሪ ወደ ራሱ ይጠራቸዋል። አሁን ግን ካለቀናቸው ካለ እድሜያቸው የእውነት እንደዚህ እየሞቱ እየተቀጠፉ የዳ ልጆች በተለይ ማለት ነው። ፖለቲካ ማለት ቁማር ነውና እነሱ ደግሞ የሚጫወቱት በሰው ልጆች በዳ ልጆች ናቸው። ዛሬ የምታለቅሰው እናት የሀብታም ልጅ አይደለም ዘምቶ የሞተው
ወይንም የመንግስት ልጅ አይደለም ዘምቶ የሞተ የደሃ እናት የደሃ ልጅ ዛሬ የምታለቅሰው ዛሬ እንደዚህ ደም እንባ የምታለቅሰው ምስኪን እናት ናት። ከአማራም ይሁን እኔ ያኔ የእውነት እኔ በጣም ሁሉንም ነገር ባልናገር ሁሉንም ነገር አለውና ከአማራ ይሞቱትስ ወጥቶ ቢያለቅሱ ወጥቶ ቢናገር ከአንድ ቤት 5 6 ያጡ ስንቶች አሉ። ስንቶች በተኙበት የተጨፈጨፉ ህፃናት፣ ሽማግሌ፣ እናቶች ጅብ የበላቸው። ከትግራይም እንደዛው ከኦሮሞም እንደዛው ወለጋ ላይ እንደዛ በዶር እንደዛ መንግስት ሲቀጠቅጣቸው አንድ ላይ ተሰብስበው የተከመሩት ሬሳ ኩበት አይደለም። ይሄን ሁሉ የሚያረጉት ባለስልጣን ናቸው። በሰው ልጅ የሚጫወቱት በሰው ደም እንትን የሚሉት እና እኔ የሚገርመኝ ያንን እንደዛ ሲዋጉ በሰው ልጅ እንደዛ ሲጫወቱ የነበሩት ዛሬ አንድ ላይ ቁጭ ብሎ እየሳቁ እየበሉ እየተጨባበጡ ነው። የእነሱ ልጅ አንድ ልጅ አልሞተባቸው። ዛሬ ደግሞ ከሌላው ለምንድን ነው ከዚህ ማንማረው? ለምንድን ነው ከዚህ ማንማረው? እነሱ እኮ ምንም ነገር አይሆኑም። ከነሱ ማንም ይሞት የለም። ማንም የሚሞተ የምስኪን የደሃ ልጅ ነው። የምታለቅሰው እናት ደሃ ምንም የሌላት ምንም የማታቅ ገበሬ እንደዛ ነው። እና ከዚህ ከትግራይና ከአማራ የመጀመሪያው ጦርነት ለምንድን ነው አሁን ማንማረው? አሁንም እንደዚሁ እየተጨፋጨፈን እንደዚሁ የእውነት በየቦታ እኔ እንጃ ሰው እንዴት እንደተጨካከነ አላውቅም። የእውነት እኔ በተፈጥሮ ማንም ባይሞት ደስ ይለኛል። ማንም ሲሞት ሳይን ያመኛል። ከማንም መሆን ከማንም እኔ ሰው ልጅ ሲሞት ያመኛል። የእውነቴን ነው። የኔ ወንድም ቢሆንስ የኔ እህት ብትሆንስ ብዬ ነው የማስበው። እነዚህ የሞቱት እግዚአብሔር ሲፈጥረን መርጦን አይደለም የፈጠረን። በአምሳያው ነው ሁላችንም የፈጠረን። ዛሬ እኛ ፈጣሪ ረስተን የሱን ቃል ረስተን የእውነት ሁላችንም እንደ ልባችን እንሆናለን። ሁላችንም እንደ ልባችን ስንራገም እንውላለን። ፈጣሪ የሚያስተውል አንድ ሰው የለም። ክርስቶስ የኛን ያስተማረን ፍቅር ነው እንጂ እንደዚህ አይደለም። እኔ እንጃ የእውነት ለምድራችን እንደዚህ አይነት ነገር ወሬ ሳይሆን የሚያስፈልገው ጸሎት ነው። ግን ጸሎት የሚያደርግ የለም። በለው ግደለው ፍለጠው እንጂ አማራ ሲሞት ኦሮሞ ይጨፍራል፣ ኦሮሞ ሲሞት አማራ ይጨፍራል፣ ትግሬ ሲሞት አማራው ይጨፍራል፣ አማራው ሲሞት ትግሬው ይጨፍራል። ኧረ በስመ አብ ምንድን ነው? ኧረ በስመ አብ ምንድን ነው? ወዴት እየሄድን ነው? እንዴት ነው የሰው ልጅ ሲሞት ሰው የሚጨፍረው? እኔ እንጃ። እኔ በጣም ነው የሚገርመኝ ሳያቸው። የእውነት እንደዚህ አይነት ነገር አውርቼም ተናግሬም አላውቅም። ስለዚህ መውራትም በጣም ነው የሚያስጠላኝ። ግን አሁን እንደዚህ ወጥቶ ሲያለቅሱ ሳያቸው በተለይ ምስኪን እናቶች የእውነቴን ነው በጣም ነው ያመመኝ። በጣም ነው ውስጤን የተሰማኝ። የኔ እናት ብትሆንስ ብዬ አሰብኩኝ። የእውነት እናት ናት። የማንም ይሁን ከየትም ትምጣ ከየትም የእውነት እናት ናት። ማንም እናቱን የሚወድ የክሌን እናት፣ የአማራን እናት፣ የጉራጌን፣ የወላይታን እናት ብሎ አይለይም። እኔ ማንንም አልለይም። እኔ ክርስቶስ ለይቶን አይደለም የፈጠረን። እኔ እንዴት ነው የሰው ልጅ የሚለየው? ለሁላችን ብሎ ነው፣ ለዓለም ሙሉ ብሎ ነው ክርስቶስ ስቃውን ያገኘው። እና እኛ ዛሬ የእውነቴን ነው የምላችሁ እንደዚህ አይነት ነገር ብቆም በጣም ደስ ይለኛል። የእውነት የኔ ነው እየተባባሉ መጨራረስ በጣም ነው የሚያስጠላው።
የእውነት በጣም ነው የሚያስጠላው። ሰማይና ምድርን የፈጠረ እኮ ክርስቶስ ነው፣ የዘረጋው ክርስቶስ ነው። እሱ ራሱ አልችላችሁም አላለም። የኛ ግን ኧረ በስመ አብ። የኛ ግን ሰዎች ስንባል እኮ እኔ እንጃ። እግዚአብሔር ምሕረቱንና ቸርነቱን እሱ ይላክልን። አገራችንን ያስብ፣ ህዝባችንን ያስብ። የእውነት መስተዋልን ስጠን፣ ልቦናችን ያራራልን። እንደው እኔ ምንም አልናፈቀኝም፣ ሰላም ነው የናፈቀኝ። የእውነት ሰላም በቃ። እስቲ ከማንም ጋር ቢሆን ከማንም ጋር ብንኖር ምንድን ነው የሚጎለን? ምንድን ነው የምንጎዳው? ብንተባበር፣ ብንደጋገፍ፣ አንድ ላይ ብንሆን፣ ብንሰራ፣ ብንለወጥ ሀገራችን የት ትደርስ ነበር? ግን እኛ የሰራነው ራሱ እናጠፋለን። ብቻ የእውነት ፈጣሪ ያስበን። እኔ ሌላ ምንም አይደለምና እሱ በምሕረቱና በቸርነቱ ያስበን ነው እኔ የምለው። የእውነት ሁሉም ያማል። እኔ ሁሉም ባይጎዱ ደስ ይለኛል እና እንደዚህ አይነት ነገር ቢቆም